ሆድ አምላኩ። ስለ ሆድ አምላኪነት ብዙም የማይወራበት አንዱ ምክንያት ተራ ነገር መስሎ ስለሚታሰብ ነው። ከሌሎች ኃጢአቶች በተለየ መልኩ እጅግ አታላይ ነው። እንደ ቁጣ አመፀኛ፣ እንደ ስስት ርካሽ ወይም እንደ ዝሙት አጥፊ ሆኖ አይታይም። ምናልባትም በዚህ ምክንያት ትኩረት ስንሰጠው አንታይም። ልብ ካላችሁ መብላት በዕለት ተዕለት ሕይወታችን ውስጥ የተገመደ በመሆኑ ሆድ አምላኪነት ብዙም ተቃውሞ አይገጥመውም። በበዓልም ሆነ በየቀኑ ምግብ በቤተሰብና በማህበረሰብ ጠረጴዛ መካከል በዋናነት ይቀመጣል። መጽሐፈ ምሳሌ ግን እንዲህ ሲል በግልጽ ያስጠነቅቃል። የወይን ጠጅ በሚጠጡና ሥጋ በሚበሉ ስግብግቦች መካከል አትገኝ፣ ሰካራምና ስግብግብ ድሆች ይሆናሉና እንቅልፋምነትም የተቦጫጨቀ ጨርቅ ያጎናጽፋቸዋልና። ሆድ አምላኪነት ክፋቱ ለሌሎች ኃጢአቶች መንገድ የመክፈት ችሎታው ነው። የእግዚአብሔር ፈቃድ ግን እንዲህ አይደለም። በፈቃደኝነት በመገዛትና እርሱን በሚያከብር ሕይወት መኖር እንጂ። ቁንጣን እስኪይዝህና ከልክህ በላይ ስትበላ ሆድህን ከእግዚአብሔር በላይ እያደረግከው ነው። ለምግብ ያለህን ፍላጎት የማትገዛውና ማሸነፍ የማትችለው ነገር ከሆነብህ ጌታህ እንዳደረግኸው እመን። ሆድ አምላኪነት ሌሎች ኃጢአቶች እንደ ማሳ የሚበቅሉበት ምርጥ አፈር ነው። ካወክበት ደግሞ ፈቃድህን የመታዘዝ ተግባር የምታለማምድበት መሳሪያ ነው። ቅዱስ ላልሆነ ነገር አይሆንም፣ አልፈልግም የምትልበትን መንገድ የምትማርበት ነው። የምግብ ፍላጎትህ በውሳኔ አሰጣጥህ ላይ የበላይ ሆኖ ሲሰለጥን ያንተ የመወሰን አቅም ወይም ፈቃድ ከስር መሰረቱ ይዳከማል። አንዴ ከተዳከመ ደግሞ በሌሎች ዘርፎች ያለህ አቅም በቀላሉ ይፈርሳል። ሆድ አምላኪነት በቤተ ክርስቲያን ዘንድ የሚታየው ራሱን እንደቻለ ኃጢአት አይደለም። ነጥሎ ኃጢአት ነው የሚልህም ላታገኝ ትችላለህ። ማወቅ ያለብህ ነገር ግን ለሌሎች እንደ መግቢያ በር ነው። ፍላጎቱን ወዲያውኑ ማግኘትና ማርካት የለመደ ሰው የወሲብ ፍላጎቱን ለመግታት ይቸገራል። ምቾት የለመደ ሰው ጸሎት ይከብደዋል። በተለያዩ ነገሮች ራሱን ማነቃቃትና መቅበዝበዝ የለመደ ሰው ጸጥታን መታገስ አይችልም። ከልክ ያለፈ ነገርን የለመደ ሰው እርካታና ድል ይደናገሩበታል። ልብ በል፣ ሁሉም አንተ በምትንከባከበው በዚያው አፈር ውስጥ እንደሚበቅሉ ተረዳ። ያም ሆኖ የከፋው አደጋ በቀጥታ ሁልጊዜ ለመንበርከክ ዝግጁ በሆነው በውስጣችን ባለው ክፍል ውስጥ ነው። የሚያኖርህን ነገር ሲሰጡህ ለእርሱ ትንበረከካለህ። በሕይወት የሚያቆይህን ነገር ሲሰጡህ ለመታዘዝ ራስህን ትሰጣለህ። ብዙ ጊዜ ደግሞ የተሳሳቱ ነገሮች እንዲያዙንና እንዲገዙን እንፈቅዳለን። ዘመን አመጣሹ ምግብ ደግሞ ይህን ጉዳይ ይበልጥ ያወሳስበዋል። በዚህ ዘመን ለምግብነት እየቀረቡ ያሉት አብዛኞቹ ነገሮች በመጽሐፍ ቅዱሳዊ ትርጉም ምግብ አይደሉም። የጥጋብ ስሜትን ለማለፍና ምንም እውነተኛ ራብ ባይኖርም እንኳ ፍላጎትን ለማነቃቃት በዓላማ የተቀመሙ ናቸው። እነዚህ ምርቶች ሰውነትን ለመመገብ የተፈጠሩ አይደሉም። የምግብ ፍላጎትህን እየበዘበዙና እግዚአብሔርን ለማምለክ የተገነባውን ቤተ መቅደስ ሰውነትህን ለማጥፋት ነው። አምላካችን ምድርን ሲፈጥር ሲሳይን አላሳጣትም። እንስሳትን ከተሟላ የተፈጥሮ ምግብ ጋር፣ እጽዋትን ከነፋይበራቸው ማዕድናቸውና ተፈጥሯዊ ጣፋጭነት ጋር፣ ውሃን ጥምን ለመቁረጥ ጨውን ከምድር እንድናገኝ አሟልቶ ፈጠረ። ተፈጥሮ በአባታችን ሙሉ ሆኖ የተሰራና በቂ ነበር። ያለህበት ቅዠት ግን ይታወቅሃል። በእምነት እግዚአብሔርን እንደምትታዘዝ ታስባለህ፣ በተግባር ግን ሆድህን ታገለግላለህ። በሰውነትህ ውስጥ መሠዊያ ገንብተሃል። የምትሰግደውም ለስሜቶችህ ነው። በቅንነት ታመሰግናለህ። ቅዱሳት መጻሕፍትን በታማኝነት ታነባለህ። ስለ መንፈሳዊ ተጋድሎ ደጋግመህ ትናገራለህ። ነገር ግን የምግብ ፍላጎትህ
እግዚአብሔር ሊቀመጥበት በሚገባው ዙፋን ላይ እንደነገሰ አታውቅም። የእግዚአብሔር ቤት ሥርዓቱ የሚዛባው በዚህ መንገድ ነው። በትምህርት ሳይሆን በተግባር ስለምትኖረው ይታያል። ግን ይህ ብዙውን ጊዜ በማወቅ እግዚአብሔርን እንደ መቃወም ተደርጎ አይታይም። አእምሮህ አሁንም እግዚአብሔር ሉዓላዊ መሆኑን ይመሰክራል። ልብህ አሁንም እርሱ ቀዳሚ እንደሆነ ያምናል። ነገር ግን መታዘዝህን ለሆድህ አደረግህ። ክርስቶስ መዝገብህ ባለበት ልብህ ደግሞ በዚያ ይሆናል ብሏል። መጽሐፍ ቅዱስ አካልን ለአምልኮ እንደማይጠቅም አድርጎ አይመለከተውም። ቅዱስ ጳውሎስ ሰውነታችንን ለእግዚአብሔር ደስ የሚያሰኝና ቅዱስ ሕያው መሥዋዕት አድርገን እንድናቀርብ ይህም መንፈሳዊ አገልግሎታችን እንደሆነ ጽፏል። አምልኮ የሚነገረው ወይም የሚሰማው ብቻ አይደለም፣ በሚታዘዘውና በሚኖሩት ሕይወት ውስጥ የሚገለጥ እንጂ። ለጉዳዩ ቅድሚያ መስጠት አለመቻልህ በቁም ነገር ከመመልከት እንዳያግድህ አስብበት። በእርግጥ ሆድ አምላኪነት እንደ ዝሙት የሚያስደነግጥ ወይም እንደ ክፋት ጨካኝ አይመስልም። ነገር ግን ይህ መንገድ የበለጠ አደገኛ መሆኑን ተረዳ። ለዚህ ነው ጾም በመጽሐፍ ቅዱስ ውስጥ ያልተነገረለት ክብደት ያለው ምስጢር የያዘው። ጾም በዋናነት ስለ ምግብ አይደለም፣ የመጀመሪያውን ሥርዓት መልሶ ስለ ማረጋገጥ እንጂ፣ ራስን ስለ መግዛትና ለአምላክ ስለ መገዛት። ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በምድረ በዳ ሲጾም ከይሲው ይዞት የመጣው የመጀመሪያ ፈተናው ምግብ ነበር። በቀጥታ ስለ እግዚአብሔር ሕልውና የሚሞግትህ ከመሰለ ተሳስተሃል። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ ሲል ሰይጣን ኢየሱስ ክርስቶስ ቅድሚያ የሚሰጣቸውን ነገሮች ለማዛባት እየሞከረ ነበር። ርቦሃል፣ ረሃብህን ከእግዚአብሔር በላይ አድርገው እንደማለት ነው። የኢየሱስ ክርስቶስ መልስ ግን እንዲህ ነበር፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ልጆቻችን እኛ በምናደርገው ነገር እንዲቀጡ መፍቀድ የለብንም። ልጆች ሥርዓትን የሚማሩት ከምንነግራቸው ሳይሆን ዘወትር በተግባር ከሚከባቸው ነገር ነው። አንድ ሰው በሱስ ልጓም ተይዞና ታስሮ ቤተሰቡን ሊመራ ይችላል። ነገር ግን በሙሉ አቅሙ ሊያደርገው አይችልም። ምክንያቱም ከቁጥጥሩ ውጭ የሆነና የሚያንበረክከውን ጠባይ ተሸክሟልና። ለዚህ ነው የሆድ አምላኪነትህን አሁኑኑ መጋፈጥ ያለብህ። ምግብን ያንተ ገዢ አድርገሃል። ልታዘው በሚገባህ ነገር ላይ አትገዛ። የተዛባውን አሰላለፍ አስተካክል። በሆድህ ውስጥ የተገነባውን መሠዊያ አፍርስ። አምላክህ የሚኖረው እዚያ አይደለም። ሆድህ ገደል እየከተተህ አለመሆኑን ቆም ብለህ አስተውል። ይህንን መልእክት ከወደዳችሁት ለወዳጆቻችሁ በማካፈል አድርሱላቸው። ሰላም ለሁላችሁ ይሁን።